እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እያልኩ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ሶሻል ሚዲያ እያየው በጣም የሚያሳዝነኝና የሚያሳቅቅ ነገር ነው ያየሁት እና ያው የተለመደ ነው። ከ8 ዓመት ወደዚህ ሁሉ ነገር የተለመደ እየሆኑ ነው እና ያየሁትም ነገር ንጹሃን ዜጋ ፋኖ ነው በሚል ተረሸኑ የሚል ነገር አንብቤ በጣም አዝኜ በጣም በቃ ውስጤ እንትን ብሎ ኮመንት ስር ገብቼ ሳነብ ያየሁት ነገር አንዳንዱ በጣም እንዳዘነ እና ማላከክም የፈለገው በሚመለከተው አካል እኛ እንግዲህ ማንን እንደሚመለከት ባናቅም 100% እርግጠኛ ሆነን የራሱን ሐሳብ ገልጿል እና አንደኛው በጣም ያሳዘነኝ ግን የኦሮሞ እጅ ላይ የአማራ ደም አለበት የሚል እና አይቼ በጣም ነው የተናደድኩትም በጣም ነው ያዘንኩትም። ምክንያቱም ይሄ ነገር ምንም የኦሮሞን ማህበረሰብ ለማጥቃት ካልሆነ ውጪ አይወክልምም የሚመለከተው ነገር የለም። ምክንያቱም በጣም የሚያሳዝነው እንደ ኦሮሞ እየተበደለ እንደ ኦሮሞ እየተጨፈጨፈ እንደ ኦሮሞ በአራቱም አቅጣጫ እየተጎዳ ያለ የለም። ምክንያቱም የኦሮሞ እናት ወጣ እየሰራች አይደለም፣ አባት ወጥቶ እየሰራ አይደለም። ልጆች ኢቭን ከዩኒቨርሲቲ ሲወጡ እናትና አባታቸውን እየናፈቁ ከተማ ለከተማ ለቀን ስራ ወይ ደግሞ ዘመድ ቤት እየተጠጉ ነው እንጂ አገር ቤት እየገባ ያለ አንድ ሰው አታገኙም ማለት ነው። ምክንያቱም ይገደላል፣ ይደፈራል፣ ይዘረፋል ማለት ነው። አንድ ነው። ሌላኛው ደግሞ ኤኬሌ አፈናቀለኝ በማለት ድንበርን ጥሶ እየገባ የኦሮሞን አንገት እየቀላ ያበላው ያጠጣው አብሮ ተጋምዶ እየኖረ ተዋልዶ እየኖረ የነበረው ጠላት እየሆነ ይገድላል። ሌላኛው አካል ደግሞ ከላይ መጣና ኤኬሌን ቀልበሃል በሚል ኦሮሞን ይገላል። ነገር ግን የማያውቁት ቲክቶክ ላይ በሚያሽቃብጡት ሰዎች ደና መኪና ይዘው በሚሄዱ ደና ቤት ይዘው ያሉትን እያየ ባለ ጊዜ እያለ ኦሮሞን እየተሳደበ ኦሮሞን እየጠላ እውነቴን ነው የምላችሁ። በዚህ ጄነሬሽን ማንንም ያልተረዳ ማንንም ያላወቀው ቀን የደረሰለት ቀን የወጣለት እየመሰለው ኦሮሞን የሚጠላ ሁሉንም በአንድ አይን የሚያይ በስቷል። ግን በጣም የሚገርመው ለምሳሌ ነው 5 ዓመቴ ነው እናቴ ነው ጋር መታታቅም እኔ እናቴ ጋር መጥቼ አላቅም። ልጆቼ አያታቸው ማየት ይፈልጋሉ፣ ግን በሰላም እጦት ምክንያት የለም። እስቲ ይሄ መረጃ ነው እንግዲህ አሁን ይሄ ፎቶ መረጃ ነው፣ እውነት ነው እንግዲህ በቪዲዮም የተደገፈ ባላይም ይሄ ፎቶ ኤኬሌነ በማለት ተረሸነ ነው የሚለው። ቀን በቀን ግን እጁ ከኋላ ታስሮ እየተጠፈረ እየሞተ ያለ ኦሮሞ ደግሞ በየቤቱ ስፍር ቁጥር የለውም ማለት ነው። እኔ ዛሬ መናገር የምፈልገው የትኛውንም አካል ልወክል ፈልጌ አይደለም፣ የትኛውንም ማህበረሰብ ልወክል ፈልጌ አይደለም፣ ግን እውነቱ እንዲታወቅ ነው። በጭፍን ጥላቻ እየተሄደ የማይመለከተው አካል እየተሰቃየ ያለው ማህበረሰብ ላይ እጅ ከመሰንዘር እስቲ እውነቱን ሁላችንም እንፈት። ኦሮሞ ማንንም አይጠና ማንንም። እኔም ነግራችሁ ያደኩበት አካባቢ ድሮ ልጆች ሆነን ሌላ የገጠር ከተማ ስለሆነ ሌላ ማህበረሰብ የለም፣ የአማራ ብቻ ነው እዛ የሚመጣው ማለት ነው። ምን ያህል ከልጆቻቸው ጋር እንደምንዋደድ ምን ያህል ሌላ ቢቀር የኦሮሞኛ ጭፈራኔ ካደኩና ስራ ከያዝኩ በኋላ ነው እንጂ ያወቅኩት መጀመሪያ እውነቴን ነው የምላችሁ ጭፈራ የአማራ ብቻ አይመስለኝም። ከመዋደድ የተነሳ ማለት ነው አማርኛ ለመልመድ የምናደርገው ጥረት ምንም ይሄ ኤኬሌ ነው ምን አናቅም ሲጀመር
ኦሮሞ አቃፊ ነው ኦሮሞ ወዳጅ ነው የዋ ውሃ ብትጠይቀው ወተት የሚሰጥ እና ምንም በቃ ከምንም የሚለያይ የለም ተዋዶ ተፋቅሮ ተጋብቶ የሚኖር ነው ስለዚህ ብሔር ተኮር እየተደረገ ለማጥቃት የሚደረገው ነገር በጣም የሚደብር ነው እኔ ለወደፊቱ ዛሬ ድንገት ስለመጣው ነው እንጂ አልተዘጋጀውበትም ሁሉንም መረጃ ይዤላችሁ መጣለሁ ምን ያህል ኦሮሞ እየተጎዳ እንዳለ ማለት ነው ስለዚህ እኔ ማንንም ይሁን ማንንም እንኳን ሀገሬ እንኳን ወንድሜ እንኳን አማራ እንኳን ኦሮሞ ይቅርና የሌላ ሀገር ዜጋ ራሱ ያለ ጥፋቱ ታጥቆ ሳይኖር በህግ መጠየቅ ሲኖርበት መሞቱ በጣም ልብን ይሰብራል እና ለቤተሰባቸው መጽናናትን በጣም እየተመኘው እባካችሁ አመለካከታችሁን ቀይሩ እንደዛ አይነት ሰዎች እያልኩ ለሌላውም እንዲደርስ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እንዲህ አይነት ቪዲዮዎችን ከነ መረጃው ይዤላችሁ እመጣለሁ ሰላም ሁኑ መልካም ቆይታ